የግዕዝ ቋንቋን በተመለከተ የእስልምና ጉዳዮች ምክር ቤት ተቃውሞ እንዳሰማ ዛሬ በዋዜማ ሬዲዮ ሰምቻለሁ እና በአማራ ክልል ላይ የግዕዝ ቋንቋን በተመለከተ ትምህርት እንዲሰጥ በየትምህርት ቤቶቹ ቋንቋው በትምህርት መልክ እንዲሰጥ መወሰኑ ይታወሳል እና ይህንን በተመለከተ የእስልምና ጉዳዮች ምክር ቤት መቃወሙን ያለ ልጆቹ ፈቃደኝነት የግዕዝ ቋንቋ ማስተማር አግባብነት የለም ብሎ ተቃውሞ እንዳሰማ የዋዜማ ሬዲዮ ዛሬ አሰምቶናል እና ይህንን ስሰማ አም ሾክድ ባይዘ ወይ ባለፈው በማህበራዊ ሚዲያ ላይ እያየናቸው አንዳንድ ግለሰቦች የራሳቸውን የግል አስተያየት ሲሰጡና ቋንቋውን እስልምና እምነት ተከታይ የሆኑ ተማሪዎች መማር እንደሌለባቸው ሲናገሩ ሰምቻሉና ስ ዌርድ ባይዘ ወይ ይሄ እንግዲያውስ ግዕዝ ቋንቋን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠብቃ ስላቆየች ለቤተ ክርስቲያኒቷ ጥላቻ ያላቸው በሙስሊም ወይም በእስልምና ስም የተሸሸጉ ጽንፈኛና አክራሪ የሆኑ የዋሃብያ እምነት ተከታዮች ናቸው እንጂ ይህንን ሀሳብ ሊያነሱ የሚችሉት አእምሮ ያለውና ማሰብ የሚችል ጭንቅላት ያለው ሰው ይህንን ሀሳብ ያነሳል ብዬ አላስብም። አንድ ኢትዮጵያዊ የሆነ ሰው ጥንታዊ የሆነን የኢትዮጵያን ቋንቋ በሃይማኖት ምክንያት ሰው መማር የለበትም ብሎ ተቃውሞ የሚያሰማ ከሆነ ይሄ ሰው አይምሮ ትክክል አይደለም ብዬ ነው ማስበው። እንኳን ግዕዝ የሆነ ያ ግዕዝ ማለት የኢትዮጵያ የጥንት የሆነን ቋንቋ ዓለም አቀፍ ዩኒቨርሲቲዎች በዲግሪ ደረጃ በፒኤች ደረጃ በዶክትሬት ሌቨል የሰጡት ያለውን ይህንን የቋንቋ ጥናት ኢትዮጵያዊ የሆኑ ሰዎች አይማሩ ማለት ይሄ መደንቆር ነው እና ወይም ጥላቻ ጽንፍ የረገጠ ጥላቻን ነው እንጂ የሚያሳየው ጤናማነትን አይደለም ብዬ ነው ማስበው። በእርግጥ ብዙ ሙስሊም ወገኖቻችን እንደሚሉት ይሄ በኢትዮጵያዊነትና በአብሮ መኖር የሚያስቡ እውነተኛ የሆኑ ኢትዮጵያዊ ሙስሊም ወንድሜቶቻችን ብዙ ጊዜ እንደሚሉት ይሄ በመጅሊሱ ራሱ የሞሉት እነዚህ የዋሃብያ እስልምና ተከታዮች እንደሆኑ በመጅሊሱን እንደተቆጣጠሩት ይናገራሉ። አብዛኞች ስክሮል ማድረግ ትችላላችሁ። ትክክለኛ የሆኑ የእስልምና እምነት ተከታይ የሆኑት በአብሮነት ከኢትዮጵያውያን ጋር እየኖሩ ያሉ ትክክለኛ የሆኑ ሙስሊሞች ይሄ መጅሊስ በዋሃብያዎች ቁጥጥር ስር እንዳለ ይናገራሉ ብዙ ጊዜ እና ሪሊ ይሄ መግለጫውም ራሱ ይህንን ነው የሚያመለክተው። ቋንቋ ማለት ግዕዝ ቋንቋን ተማሩ ማለት እምነትን ተማሩ ማለት ነው እንዴ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ቋንቋውን ጠብቃ አቆየችው እንጂ ቋንቋው እኮ የእሱ አይደለም፣ የህዝብ እኮ ነው ቋንቋው አይደል እንዴ? ቋንቋው የህዝብ ቋንቋ ነው። ይህንን የህዝብ ቋንቋ እንማር፣ ታሪካዊ የሆነ ቋንቋ እንማር። ይህንን ቋንቋ ቢማሩ እኮ ሰዎቹ ጥንታዊ የሆኑ የኢትዮጵያ መዛግብትን የመመርመር የማወቅ የመተንተን እድልን ያገኛሉ እንጂ ምናቸው ይጎዳል? አሁን ላይ ተናጋሪ ኖረ አልኖረ ራሱ ተናጋሪ ባይኖር ራሱ ይህንን ቋንቋ ካላወቅን አንድ ሰው የግዕዝ ቋንቋ በአግባቡ ካላወቀ ትክክለኛ የኢትዮጵያን ታሪክ አምልቶ መጻፍና መጻፍ አይችልም። ምክንያቱም አብዛኞቹ ጽሁፎች ጥንታዊ የሆኑ ጽሁፎች የነገስታትም ሆነ የኢትዮጵያ የሀገራችን ታሪክ ያለው በግዕዝ ቋንቋ ነው ያለው። በየገዳማቱ በየቦታው በየመካነ መጻሕፍት ያለው በግዕዝ ቋንቋ ነው። ይሄንን ለመመርመር እድልን ያገኛሉ። ከዛ ባሻገር ኢትዮጵያውያን ስለሆኑ እነዚህ ሙስሊም ሆኑ ወይም ክርስቲያን የሆኑት ሰዎች ግዕዝን ቢማሩ እኮ ኢትዮጵያውያን ናቸውና የኢትዮጵያን ቋንቋ በመናገራቸው ኩራት ሊሰማችሁ ነው እንጂ የሚገባው ምንድን ነው የሚያሳፍር ነገር? እስቲ መልሱልኝ። እውነት እንኳን የግዕዝ ቋንቋን ቀርቶ እንግሊዝኛ ማለት ይሄ የኮሎኒያሊስቶችን ቋንቋ እኮ አምጥተን በኩራት እየተነጋገርን አይደለ? በኩራት ማለት ነው። ይሄ ማለት ነው በኮሎኒያሊዝም በእኛ ላይ የተጫነ ቋንቋ ነው። እንግሊዝኛ ማለት፣ ፈረንሳይኛ ማለት፣ ስፓኒሽ እነዚህ ሁሉ ቋንቋዎች እኮ የኮሎኒያሊስቶች ቋንቋ ነው። እኛን በቅኝ ግዢ ስርዓት ውስጥ ለማስገባት ሲዳክሩ የነበሩ የእነሱ ቋንቋን እኮ እየተናገርን እየተማርን እኮ በጣም እንኮራለን በእንግሊዝኛ ቋንቋ። ዋይ ኖት ዊዝ ግዕዝ? ግዕዝን ብንማር የራሳችን ቋንቋ ለመማር እንዴት ነው የምናፍረው? ለምንድን ነው ቋንቋውን ከሃይማኖት ጋር አገናኝቶ ይሄ የውስጣችሁ ያለውን ጥላቻ እንደው እዚህ ቋንቋ ድረስ አምጥታችሁ የምትገልጹት? በእርግጥ ራሳችሁን ነው የምታዋርዱት። ትንሽ መሆናችሁን ነው የሚያሳየው። እውነቴን ነው ብላችሁ እኔ ቢቻለኝ የአረብኛ ቋንቋ ብማር ዋንተ ፕሮብሌም። ቁርአን በአረብኛ ወርዶ ሊሆን ይችላል በት አይ ስፒክ አረቢክ
አይ ዊል ኮሚኒኬት ዊዝ ፒፕል ዞስ ዊ ስፒክ ዊዝ አረቢክ ላንጉጅ። ሶ በአረብኛን ቋንቋ እኔ አረብኛን ቋንቋ ቢችል አረብኛ ቋንቋን ከሚናገሩ ሰዎች ጋር በአረብኛ መግባባት እድልን አሰፋለሁ። ስለዚህ ከኔ ኮሚኒቲ ወጣ ብዬ ሌላ ኮሚኒቲ ጋር ህብረትን እፈጥራለሁ ማለት ነው። ሌላ ታሪክን አውቃለሁ፣ ሌላ ባህልን ካልቸር አውቃለሁ። ዋዘ ፕሮብሌም ይሄ አሁን ከሃይማኖት ተቋም መሰጠት ያለበት እንደው መግለጫ ነው። በጣም የሚያሳዝን ነው። ለማንኛውም በእውነት እንደ ሀገር ሞተናል። ምናልባት ሞተንም እንቀር ይሁን በዛው እንቀጥል ይሁን ወይስ አንድ ቀን ቆም ብለን ጭንቅላታችን ሰርቶ ማሰብና እንደ ሰዎች መሆን እንችል ይሁን? የውጭ ሀገር ቋንቋን ተበድረን እየተናገርና እየተማርን ጥንታዊ የሆነ ቋንቋ የራሳችንን ማንነታችንን መማርን መቃወም ይሄ ጽንፍ የረገጠ የውሃብያ ጥላቻ ነው እንጂ ሌላ ነው ማለት አልችልም። እግዚአብሔር ልቦና ይስጣችሁ።